አንተ የድሃ አደግ አባት የመበለት ደግሞ ባል የሌላት የችግረኛዋ ረዳት ከሆንክ የኔ ነህ ማለት ነው። ተግባብተናል እለዋለሁ ጌታ። 2 ዓመት ትምህርት አቋርጬ የቀን ስራ እሰራ ነበር። በጣም በብዙ ረሃብ ነው ያሳለፍኩ። ለማልቀስ ጠፋብኝ። በጣም ደረቴን ደቃ ነበር። ለሰዎች በጣም ጥሩ ልብስ ለብሼ ወረቤት ሲሸሽሽ ጓደኛ በጥሩ ጊዜ አንቺ እኮ ጥሩ ሰው ነበርሽ ግን ያሹ ሲሉኝ ጎሽ ዞር ብላ ለልጇ እንደተወጋች እየተወጋው አንጀቴ በቃ ውስጤ ያመመኝ። በቃ ሲነግሩኝ ልጆቹ እጄን ወደ ኋላ አድርጎ መንፈሱ ሲሚንቶ ላይ በጣም ቀጥቅጦኝ ደሜ እንዳለ ድሮም ጠባሳ ነው ጭንቅላ ነው መከታተል የጀመርኩት። ያው እንዳውም የመንፈስ አሰራር የቤተሰብ በሚያስቸግረኝ ጊዜ ነው ወደዛ ይወሰዱኝ። ከዛም ደግሞ ከዛ አወጡና አልመች ሲላቸው ወደ ጣዖት አምልኮ ይሄ ውቃቢ ቤት ምናምን በሚባለው በዛ ስር ከዛ ነው ጌታ ደግሞ ወደ ራሱ በጣም በዛች በትንሽ እድሜ መጨረሻ ጌታ ነው ወደ ራሱ ያስጠጋኝ እንጂ እኔ ስለ ኦርቶዶክስን ብጠይቅም ብዙም አላቅም። ያው ግን ስርዓቱ ድምጹ ጀርባችን ስለሆነ ይገባኛል። የጣዖት አምልኮም ልጅ ሆኜ ነው አላቀውም። አቀዋለሁ ትንሽ። ቤተሰቦች ምናምን ፋሚሊዎችሽ ምን ያደርጉ ነበር የምታስታውሽው ነገር? እናቴ ታመልካለች። ምን ነው የምታመልከው? እናቴ የቤት ጣጣ የሚባል ነገር የቤት ጣጣ ይላሉ። እሷ ግን ያው ብዙም አይደለችም። ምንድነው የቤት ጣጣ ማለት? እንደ ቃልቻ ውቃቢ የከሌዘሮች ነን የኛ ቤተሰብ አምላክ ከባድ ነው ምናምን የሚባል አባባል ግን እሷ ይዛው እንደዛ አልቆየችም። ከማን ነበር? እናቷ ምናምን አያቶቿ? አዎ ከናቷ የሰማሽው ነገር? አዎ ከናቷ ወደ እህቷ ከእህቷ ደግሞ በቃ ወደ ሌሎች ወንድሞቿ ምናምን እየዞረ እንዲህ ያመልካሉ። እስካሁን ድረስ ያመልካሉ። ምንድን ነበር የሚደረገው? እንደሰማሁት ቃልቻ ነው ውቃቢ ነው። ያው ዛር መፍረድ ምናምን ይሄን አምጣ ምናምን ተብሎ እንደዛ ነበር አክስቴ የምታረገው። መጨረሻ ግን እሷ ጌታን አግኝታ ነው ያለፈችው። ልጆቿ ወንጌል አምጣ ምናምን በልጅነት ሻይምሮሽ የሰማሽው? እናቴ አው የምታጫውተኝን ነው። እኔ ጅጅጋ ስወለድ 90 ኪሎ ሜትር ሀረር ነው የነሱ ሀገር የአክስቶቼ አያቶቼ። የዛን ታሪክ ነው የምታወራኝና ጠጋ ብዬ እነሱ ጋር አልደረስኩም ለማምለክ ወደ እነሱ እዚሁ ጅጅጋ አካባቢ ወዳለው አምልኮ ነው ይዛኝ ስትሄድ የነበረው። እና ግን የኛ ቤት ከባድ የሆነ ያው ከባድ የመናፍስቶች ታላቅ ታናሽ የሚባለው አለ አይደል? አዎ ምንድነው እሱ? በቃ ትልቁ እኛንን የሚሉ አጋንንቶች አሉ። በቃልቻውም ዓለም ትንሹ አለ ምናምን። አሁን የቡዳ መንፈስ ሰላቢ ምናምን የሚባለው ታናሽ በቃ ማይረባ ተብሎ የውቃቢው ደግሞ መልአክ ጠባቂ ተብሎ እንደዛ። የኛ ቤተሰብ እንደዛ ሳይሆን የጠባቂ መልአክ ነበር ነው ለምትል ባለጸጋ ነበር። አዎ እናቴ ምናምን አቅም ነበር። እንዴት ነው እንዲያነት ስልጣን? ውቃቢው ራሱ ውቃቢ የሚባለው ነገር የኛ ኃይለኛ ነው። በቃ ገዳይም ነው አሸናፊም ነው የሚባል እንጂ ምን አጋንንት መቼ ባለጸጋ ያደርጋል? ሰብልያ አጋንንት እኮ መጨረሻው የታወቀ ነውና እናቴ ግን ወደዛ አምልኮ ብዙም አይደለችም። ትጠራዋለች። ዋ በቤቴ በእናቴ ባያቴ አምላክ ነው እንደዚህ ማረግሽ ምናምን ታስፈራራበታለች እንጂ ቁጭ ብላ እንደሌሎቹ በስርዓት አይደለችም። ሌሎቹ እንዴት ነበር ግን ስርዓቱ? ያመልካሉ በደም የሚደረገው በቃ ተሰብስቦ ይሄ ዛር ነገር መሰዋት አዋቶ ምናምን ነገር ስትነግረኝ ነው ይሄን ማቀው። እሷ ደግሞ የለችም አታዋጣም። ምን እንደሚያረገኝ አቃሉ። ኃይለኝነት ተፈጥሮ ኃይለኝነት አላትና ወደ ኦርቶዶክሱም አይደለችም ብዙም ወደ ሙስሊሙ መሃል ላይ ናት በቃ እሷ። እና ግን ልጆቿ ተጎዱ። 4 ነው የወለደችው።
ሶስቱን መንፈስ ወሰደባት ማለት ትችያለሽ። በቃ መንፈሱ ካልተገዙለት ቶሎ ቶሎ እንዲህ የማዳከም ነገር እኔ ጋር ሲደርስ ነው የቆመው። ያንቺ ታላላቆች ነበሩ? ታላላቆቼና ታናሽ የመጨረሻ። ስለዚህ ያ መንፈስ ከናትሽ እንደገና ከናቴ ነው ወደ እኔ ሊመጣ ሲል ከኔ ጋር ሳይስማማ እንዴት ወደ ልጄ እና በቃ ግን ያው እናት አይደለች የት ጋር ልውሰዳት እዛው ሰጃት ከዛ ዛኛው አምልኮ ውስጥ አልመች ሲል እየጨመሩብኝ ሌላ ትምህርቴ እንዳልማር ጥልፍልፍ ሲያረጉኝ ደግሞ በቃ ኦርቶዶክስ እዚህ ሚካኤል ቤተክርስቲያን ብትሞት ይሻላል ብላ መጨረሻ እዛ ጌታን የሚያመልክ ሰው የነበረ እንደው ምናልባት ወደ ጌታ ወደ ማግኘትሽ ከመምጣታችን በፊት ሰይጣን እንግዲህ በስራት ውስጥ ነው ሰውን የሚያኖረው። በስራት ውስጥ የሚኖር ሰው ደግሞ የሚያስታውቅ የህይወት ምዕራፍ አለው አይደለ? በደንብ ሰፊውን ጌታን ካገኘሽ በኋላ ስላለው እናወራለን። አሁን ግን ይህንን ፕሮግራም በጨለማ ውስጥ ያሉ ሰዎች ሲመለከቱ ምናልባት እነሱ ያ ጨለማ እንዲሰማቸው ስለምፈልግ ነው በደንብ እንድናወራ የፈለጉትና እንደው አንቺ የእናትሽን እህቶች ቤት ስታይ እህቶቿን ስታይ ጎረቤቶቻቸውን ስታይ አጋንንት ምንድነው በእናንተ ዘር ውስጥ በእናንተ ፋሚሊ ውስጥ ያደረገው ነገር ምንድነው? ያ ግብር ያ መሰዋት አጋንንት እንግዲህ በዛች በትንሽ እድሜ 10 ምናምን እድሜ ሲሆን ነው ወደ ጌታ የመጣው። ከጌታ በፊት ነው ያ ሁሉ መከራ አይደረሰብኝ። የ10 ምናምን እድሜ ገና ፋይሬጅ ልጆች የሚጫወቱበት ሰዓት እኔ እስር ቤት ነኝ ማለት ትችያለሽ። እየተማርኩ ጥሩ ውጤት ነበረኝ ነው በቃ ኮንትሮል ሊያረገኝ እንደ ትምህርት ክላስ ቁጭ ብዬ እንዳልማር አይኔን ጨፍናለሁ። በቃ ዴስክ ላይ ወድቃለሁ። አስተማሪዎች ይወዱኛል በጣም በስነ ምግባር። ሆስፒታል ሲወስዱኝ ምንም የለም እና ቤተሰብ ጠጋ ብለው ሲጠይቁ አይ እንግዲህ ምናልባት አይታወቅም ይሄ እናቴ ዘር ማንዘር ይሆናል ምናምን ትላለች እናቴና መጨረሻ በቃ መላ ቢፈለግ ይሻላል ተባለ። መላ ሲፈለግ ያው ቤተሰቦቿ የምታውቀውን አምላክ መጥራትና በሌላ በኩል መፈለግ ነው። ስትፈልግ ወሰደችኝ ይሄ ጣውት ውቃቢ የሚባል ቤት። ሌላ ነገር ነው የጨመረብኝ ሰውየው። ምን ጨመረብኝ? ሌላ ውቃቢዎች ሌሎች ኃይለኛዎች በእሷ ላይ መሆን አለባቸው። እሷ ታስፈልጋለች። እሷ በጣም እንፈልጋታለን አይነት ነገር ሲሏት ተጣላች። እናቴ ተጣላች። እኔ አልፈልገው አንሱልኝ ነበር ማለት ነው። ከትምህርቱም በቃ ራሴን የምስተው ቁጭ ብዬ እየተማርኩ ዴስክ ላይ ወድቃለሁ። ከዛ በቃ ማላቀው ሀገር ይሁን የሚያስፈራ ጨለማ ነገር ነው ማየው። እዛው ትምህርት ቤት ውስጥ ክላስ ውስጥ ምንድነው የምታኝተሽ የምታዩ ሲሉኝ እኔ የሚያስፈራ ጨለማ ምናምን ነገር ነው። ምንድነው ያ ጨለማ በቃ አልገባኝም ስላቸው ወደ እናቴ ነው የወሰዱኝ አስተማሪዎች። እኛን ፈልጋታለን ልጃችን ናትና መላው ምንድነው? አይ ቆይ እኔ የቤተሰቦቼ አምላክ አለ አሁን እነሱን ማግኘት አልፈልግም አትስማማም እና ከነሱ ጋር ሳይሆን እነሱ ጋር ያለው በሌላ በኩል ስለሚገኝ እፈልጋለሁ ብላ አዛኛው ቦታ ስትወስድ። ከትምህርት ቤት ውጪስ ምንድን ነበር የሚያደርግሽ? ቤት ውስጥ ስትሆኚ ከጓደኞችሽ ጋር? ቤት ውስጥ ምንም በቃ ዝም ነው። በጣም ገለልተኛ ሰው፣ ብቻውን መሆን የሚፈልግ ሰው፣ በጣም ብቸኛ። ማውራት አልፈልግም። እኔ አፌን የፈታሁት ጌታ ቤት መዘመር ስጀምር ጌታ በኔ ላይ ልክ ራሱን ለመግለጽ ሲጀምር በደንብ እንኳን አላወራም ነበር። የሚገርምሽ ሱቅ ስላክ ማወራው አይታወቅም። በቃ ምንድነው የምትዩ አይገባም። ሲያወሩ መስማት አልፈልግም። በቃ የሚገርምሽ ትዝ የሚለኝ ነገር በዛ ሀገር ኤላ ይባላል። ኤላ ማለት ውሃ በባልዲ ገመድ አርገሽ ወደ ታች ጥለሽ የምትስቢበት ግቢ ውስጥ የጉድጓድ ውሃ ታች ደርሼ አንድ ጊዜ ከዛሬን የምጫወተው ከብዙ አመታት በኋላ ታች ኤላው እዛ ሀገር በድንጋይ ቅርጽ ይዝና ከስር ክብ ይሆንና ወደዚህ ደግሞ ጓዳ አለው። እንደ ጓዳ ነገር ይደረጋል። ታች ወረድኩ። በቃ እኔ መኖር የለብኝም። ትምህርት ራሴ መወርወር ሳይሆን መውረጃ አለው።
መውረጃ አለው እንደዚህ የተሰራለት መውረጃ አለውና ታች ስደርስ ዶሮ ወጣ ነው አስደንግጣኝ ተመልሼ ወጣሁት። መኖር የለብኝ በቃ እዚህ ውስጥ መሞት አለብኝ። ምክንያቱም ትምህርት ቤት መማር አልቻልኩም። ሙቃቢ ቤት ብለው ወስደውኛል። ሌላ ነገር ጨምረውብኛል። ምን ይሰማሽ ነበር ብቻሽን ስትሆኚ? ውይ በጣም በቃ ለመጀመሪያ ራስ ማጥፋት የሚለው ያቺ እድሜ ላይ ነው እዛ ውስጥ ልገባ ያሰብኩት። ከዛ ዶሮ እየጮኸች ስትወጣ በድንጋጤ ታኮ ነገር አለ ወጣሁና ምን ሆኜ እሳት አቀጣጢ ለቡና ተብዬ ነው እኔ እሳቱን ትቼ ወደዛ የገባሁትና። ስንት አመትሽ ነበር? 12 አመት እድሜ ላይ ነኝና በቃ ካልዳነች እንዳውም አባቴ እናቴን ክዶ ነው ጥሎባቴ የጠፋው። በዚህ ደግሞ በስንት ወልዳ? የ40 ቀን ሆኜ በጣም በኔ ብዙ ነው ያየችው። ተከሶ ፍርድ ቤት ሜዳ ላይ እየጣለችኝ ይሄ ልጅ ፍረዱኝ እኔን ነው ወይስ እሱ ነው ይመስለው እያለች በጣም ብዙ ላይፍ በኔ ላይ ያሳልፋለች። አባትሽ ከመንፈሱን አለመቀበሏ ነው ያለ? አይደለም ሌላ ኬዝ ነው ያለያያቸው እነሱን የራሱን ተናለውና እኔ በቃ እንዳውም እቺ ልጅ አልፈልጋትም ልጆች ስላሉኝ በቃ እኔ የእናቴን አምላክ ምናምን የአያቶቼን ወደዚች ልጅ ላይ እንዳውም አባትየው እንዲያድርጎኛል እና በጣም ትመታኛለች። እሷ አይደለች እሷ እንዳይደለች። ስለዚህ ጠላትነት በቃ እኔ ካልዳንኩኝ መማር ካልቻልኩኝ ጠንቋይ ቤት ሄጄም ካልተሳካ ለምን እዚህ ውሃ የሚቀዱት ውስጥ ብገባና ብቀር ይሻለኛል። ስለዚህ እናትሽ ላይም ፍቅርን አላገኘሽም ማለት ነው? በቃ አልድን ስል መማር ሲያቅተኝ በቃ አጉል አይነት አመታት መታኝ ነበር። እኔ ደግሞ ቀና ማለት አልችልም እንኳን ሰው ለመናገር። ይሄ ጭንቅላቴ ብዙ ስፌት አለው። የምርሽ ነው? አዎ ብዙ ጠባሳ አለው። እናትሽ መታሽ? አዎ ደሜ ይፈሳል። በቃ እንዴት ነበር የምትመታሽ? ጎረቤት ብረት ምናምን በብረት አዎ አልሞት ብዬ ከሞት የተረፍኩ ሰው በጣም ከሩቅ ሰፈር ድረስ እንደ ሞተው ውሻ እየጎተተች ታመጣኝ ነበር። ምን አርጌ እንደሆነ አላውቅም። ሰውየው ትዝ ብሎኛል ትላለች። ምን አረገችሽ ግን እቺ ልጅ ከ4 ልጆችሽ መካከል በጣም ምታሳዝን መሬት መርገጡን ምፈራ ሰው ነኝ በቃ በህይወቴ። ምንድነው ሲሏት እኔ በቃ አልፈልጋትም ትሙት አልሞት አለችኝ። እና ስለዚህ አጋንንት እናትሽም እንኳን ጠላት አጋንንት መጨረሻ እናቴን ተጠቀመ። ግን የሚገርምሽ የሷ ጤንነትስ የሷ ህይወት ከሰዎች ጋር ያላት ግንኙነት ወይ ይሄው ነው በቃ ይሄው ነው። መደባደብ መጣላት ኃይለኝነት ነው። ከትዳርም የለያት እሱ ነው። ባህሪዋ ይከብድ ነበር። በጣም ኃይለኛ በጣም ደግ ደግሞ ሰዎች ደግሞ የሚወዷት የሚራሩላት ለድብድብ ከተነሳች በጣም በቃ መንፈስ እና በቃ እግዚአብሔር ሆይ እኔ ግን ማልኖር ከሆነ እንደዚህ አልሞት እንደዚህ እንደውሻ እየጎተተችኝ ወንድሞቼ ያለቅሳሉ። ሌሎች ልጆች አይችሏትም። ለምንድን ነው እንዲምታረጊያት ሲሏት አባቷ ክዶኛል። በዚህ ላይ ጤና የላትም። ስለ አንቺና ወንድሞችሽ አንድ አባትና አንድ እናት አይደለም እነሱ የሌላ ናቸው። አዎ እና እነሱ ያገኛው ይሄ ብሔር ነገር አለ ያገሬ ሰዎች ናቸው። የሷ ደግሞ ወደዛ የኔ ደግሞ አጋጣሚ ወደዚህ አካባቢ ነው እና ሰብልዬ በጣም ብዙ ስቃይ ነው ያሳለፍኩት። እኔ አሁን መማር ካልቻልኩ ማደግ ካልቻልኩ የማርያም ልጅ ኢየሱስ እላለሁ። ያው ቤተክርስቲያን ስር ሁሉ ነገር ነው እየሰማሽ የምታድጊው። ብትወስደኝስ ምን አለበት ገነት መግባት ፈልገዋለሁ። በቃ እዚህ በጣም አለቀስኩኝ። ገና ከ40 ቀን ጀምሮ ነው ማልቀስ የጀመርኩት። ለምንድን ነው ማትወስደኝ እያልኩ ነው። በአጋጣሚ አብሮ አደጎቼ ወደ ኦርቶዶክስ ቤተክርስቲያን እንዲሄድ አደፋፈሩኝ። ነይ ሰንበት ትምህርት ቤት ላይ እኛ ጾም ጸሎት ይዘን እንጸልይልሻለን አይዞሽ አሉ። አሁንም ሁሉም እናት ዘኝ ተስፋ ትቁረጪ። እዚህ አንድ ወንድም አለ ሰንበት የሚያስተምር። እሱ ግን አላማው ወደ ጌታ ለመውሰድ ነበር። በጣም ጎበዝ ሰው በመንፈሳዊም በጭንቅላትም የተማረም ሰው ነው። ልጆች ነን ያን ሰዓት ሄድኩኝ መከታተል ጀመርኩኝ። አጎቴ ደግሞ ቄስ ዋና ናቸው እዛ። አጎቴ ልበል ያክስቴ ባል ናቸው። ግን እንዳጎት እንደ እናቴ ወንድም ነው አድግ ያለው ስራቸውና
እቺ ልጅ በቃ ጸበል ይሞከር ተባለ። ጸበል ይረጫል፣ መስቀሉ ይመታኛል፣ ምንም የለም። ትምህርት ቤት ሄጄ ብቻ ውድቅ ነው። ሌሊት ደግሞ በሩን ከፍቼ ኩሽና ሄጄ ቁጭ ነው። ኩሽን በእንቅልፍ ልብ እናት አይደለች ተከትላኝ ሄዳ ቁጭ አብራኝ አታውቂም አንቺ? አላቅም። እና መጨረሻ ጸበልም አላዳናትም። ማዘር እቺ ልጅ ጾም ጸሎት ይዘን ቤት ውስጥ ቤት ተከራይቶ ነበር ያ ሰውና ከሰንበት ትምህርት በኋላ የቤት ፕሮግራም ይባላል። እንጸልይላት ፈቃደኛ ነሽ ወይ አላት። ይሄ ሌሊት ኩሽና ቁጭ ብዬ ከማድረው ከተገላገልኩ፣ ይሄ ትምህርቷ እንዳትማር የሆነው ነገር ከተገላገልኩኝ ድንጋይም ቢሆን ታመልክ ችግር የለውም። ልጄ ግን ምንም ጠባሳ ማየት አልፈልግም ከእናንተ ስቀበላት ችግር የለም አይዞሽ ብሏት ለ7 ቀን ጾም ጸሎት ይዞ ያ ሰው ይሄ መጨረሻ አናቴ እንደዚህ ሰንጥቆኝ ነው መንፈሱ ጭንቅላቴ እንደዚህ በመሬት ላይ እያጋጨኝ የለቀቀኝ። በቃ ሲነግሩኝ ልጆቹ እጄን ወደ ኋላ አድርጎ መንፈሱ ሲሚንቶ ላይ በጣም ቀጥቅጦኝ ደሜ እንዳለ ድሮም ጠባሳ ነው ጭንቅላቴ። ከዛ በቃ እንዴት ልበልሽ መንፈሱ ለቀቀሽ እኮ በቃ ነፃ ሆንሽ እኮ ካሉኝ ቀን ጀምሮ ከዛን ቀን ጀምሮ ያለኝ የጌታ ፍቅር አንድ ነገር ውስጥ ገባ። እኔ ታማሚ ሆንኩኝ የፍቅር ሌሊት ጮሃለሁ ተንበርክኬ። 2 ክፍል ነው ቤቱ። በዛ ጋር ተደብቄ ድምጼን ከሰማይ ስለምትመታኝ እወድሃለሁ አሁን ውሰደኝ አንተ ውሰደኝ አየው ጀመር ጌታን። የኔ ልጅ አይዞሽ አትሞቺም በህይወት ትኖሪያለሽ። በቃ እናቴም እንዳትቀጠቅጠኝ ሰይጣንም ከሚያስጨንቀኝ ውሰደኝ አንተ ጋር ውሰደኝ መኖር ፈልግ አሳየኝ ያለበትን ቦታ። ህልም በሚባለው መስመር ውስጥ እኔ እዛ ውስጥ መኖር ፈልጋለሁ። ከዚህ ስቃይ ከወጣው ገና ነሽ አሳድግሻለሁ አለመልምሻለሁ አበዛሻለሁ። እንደዛ ሲለኝ ይከፋኛል በጣም በጣም ልነግርሽ አልችልም። እና በቃ ፊቴ ላይ መገለጽ ጀመረ። ሌሊት መሄድ አቆምኩ። ልትመታኝ ትልና ምንድነው የምትከብጂው ትለኛለች። እየከበድሽ ነው ምንድነው የሚጠጣ ነገር ሰጦሽ ስትለኝ አይ አንድ ፍቅር አንድ ወዳጅ እያየሁ ነው። ምን ይመስላል? በጣም ያምራል። የተወጋጀ ያለው የተሰቀለ ማን ነው? የናዝሬቱ ኢየሱስ ነው ብሎኛል። ወይ ጉድ! እና ምን ይሁን አለ እኮ ኦርቶዶክስ እዛ ቤተ ክርስቲያን። አይ እዛ ቀጥቅጠውኝ እኮ አልዳንኩም። የት ትሄጃለሽ? እዛ ሙሉ ወንጌል ቤተ ክርስቲያን ወስዶናል። እሱ ቃል አስገብቶናል በገና በዓል ላይና እኔ ቸርች ነው የሚሄደው። ህይወቴ ነፍሴ ከጌታ ጋር ታስራለች። ማገኘው እዛ ነው። እንደሱ ከሆነ አንስማማም። ዘመዶቼም አይፈልጉም እኔም አልፈልግም። ይሄ ባዕድ ነው ማናቀው አምልኮ ነው። እሺ ብዬ ግን እኔ በቃ መላ እየፈለኩኝ ነበረ። በኋላ ስጸልይም መዝሙር መጽሐፍ እጽፋለሁ አንጎራጉራለሁ። እምባዬ ይፈሳል ዝም ብሎ በቃ ተንበርክኬ ስታየኝ በርግጫ ስትመታኝ ልሽ እንድና እንዲ ነው የምገለባበጠው። በጣም ወፍራም ነኝ ደግሞ ልጅ ሞኝ። ወይ እናቴ ምንድነው የምትይው? እኔ እፈራለሁ እንደዚህ አትበይ እጨነቃለሁ። እሺ በቃ ተኝቼ እጄን ሳነሳ እጄን ባለውበት 2 ክፍል ነው በዘወር ባለው ክላስ ነው ማድረውና በቃ ውጪ ከቤት አለችኝ። ወጣው በቃ ኃይለኛ ድብደባ ተደብድባኝ ደሜ እየፈሰሰ ልብሴን በማዳበሪያ ይዤ ወጣው። እኖራለሁ ብሞትም ወደዛ ሰው ነው የሚሄደው የሚል ነገር ውስጤ በቃ ጭካኔ ያደረ ለጌታ እሰማ ነበረ። ይሄ አማኑኤል አሙጽ ምናምን ያኔ ይተላለፋል በ80 ምናምን ነው እንግዲህ ኢህአዴግ ሲገባ ነው እኔ ጌታን ያገኘሁት። በቃ አልሞትም ቢርበኝ እንኳን ደስታዬ ልነግርሽ አልችልም። ትልቅ ሰው ናቸው እሳቸው ጋር ሄድኩኝ። መካን ናቸው። ልጅ ትሆኚኛለሽ ነይ ቁጭ በይ
አሉኝ። ዘመዳቸው ዲያቆን ናት። ይኸው ከሷ ጋር አንድ ክፍል ብለው እዛ ገባሁ። የፍቅር ህይወት የጌታ ፍቅር አደኩኝ። እንግዲህ እንዲህ ነው የልጅነት ላይፌን ሳስታውሰው። በቀደም እያስታወስኩ ነበረ ወደ ትውልድ መንደሬና በጣም አምልኮ የመንፈስ አሰራር ይሄ የጥንቆላ ባዕድ አምልኮ የበዛበት ሰፈር ነውና አንስተውታል። ግሬደር አሁን ልማት አንስተውታል። ጌታዊ ለስም ክብር ይሁን። ያ ሁሉ ቆሻሻ ተነስቷል ማለት ነው። ተቃጥሏል። አመሰግናለሁ። አዎ ጅጅጋ 06 ቀበሌ ይባላል። መንገድ ዳር ነው። በቃ ግን እያለቀስኩ ነበር። በጣም እጸልይ ነበር ለዛ አካባቢ ሰዎች። እዛ ለተወል ብዙዎቹ ሞተዋል በድግምት በጥንቆላ። እኔ እንዴት እንደወጣው ሳስብ አላቅም።